ኤርሚያስ አስገዶም ወይም ኒፕሲ ሀስል ምን ብሎ ስለተናገረ ነበረ የተደረገው? ስለ ኒፕሲ ታሪክ ከማውራቴ በፊት እናንተ ሳጀስት ባረጋችሁ መሰረት ኢንስታግራም ከፍቻለሁ። ዩቲዩብም ገብታችሁ ሰብስክራይብ አድርጉልኝ። እናም የአቶ አስገዶም ልጅ ወይም ኒፕሲ ችግር ነበረበት። ችግሩም ከዚህ ልጅ ጋር ነበር። ይህ ልጅ ስሙ ኤሪክ ሆልደር ነው፣ ወይም በስትሪት ስሙ ሻይቲ ከዝ ይባላል። እናም ከዕለታት አንድ ቀን በ2019 በፈረንጆች ኒፕሲ ዘማራቶን ከሚባለው የልብስ መሸጫ ሱቁ ከካውቦይ የሚባል ጓደኛው እያወራ ነበር። this is ካውቦይ። እናም በዛ ሰዓት ሻይቲ ከዝ ከቻሳ ይላል። ሻይቲ ከኒፕሲ ጋር ማውራት ይጀምራል። ኒፕሲ ለሻይቲ ምን ብሎ ኮንፍሮንት ያደርጉ? ለፖሊስ ሰነዳችን እየሸጥክ ነው ይለዋል። ምን? የምን ሰነድ? በሎስ አንጀለስ ውስጥ ክሪንሻው በሚባለው ሰፈር ሮሊንግ ሲክስቲስ የሚባሉ ጋንጎች አሉ። የክሪፕ አባሎች ናቸው። እናም ኒፕሲ በድሮ ህይወቱ የሮሊንግ ሲክስቲስ አባል ነበር፣ ይህ ልጅም ጭምር። እናም ሻይቲ ከዝ የሮሊንግ ሲክስቲስ አባል የነበሩ ሰዎች የሰሯቸውን ጥፋቶች አሳልፎ ነበር ለፖሊስ የሚናገር። እናም ኒፕሲ ይህ ነገሩን አልወደደለትም። እናም ማንም ጋንግ ውስጥ ያለ ሰው የጓደኛም ሆነ የጠላቱን መረጃ አሳልፎ ለፖሊስ መስጠት አይችልም። ማንም የማንም ጠላት መሆን ይችላል፣ ግን ከፖሊስ ጋር ማበር አይችልም። ይህ የጋንጎቹ ቁጥር 1 ህጋቸው ነው። እናም ኒፕሲ ለሻይቲ እንደዛ በማድረጉ ምክንያት ስኒች ይለዋል። ስኒች የምትለዋን የእንግሊዝኛ ቃል በአማርኛ የሆነ ተመሳሳይ ፍቺ ሊያገኝላት አልቻልኩም። ፕሊዝ ኮመንት ላይ ያስቀምጡልኝ። ሻይቲም ጥሩ ነው እሺ ብሎ ይሄድና ከ10 ደቂቃ በኋላ ይመለሳል። ሻይቲ ሲመለስ ባዶ እጁን አልነበር የተመለሰው። 2 ሽጉጥ መጅረጥ አድርጎ በ2 እጁ አውጥቶ ኒፕሲ ላይ መተኮስ ይጀምራል። ኒፕሲ የዛን ጊዜ 10 ጊዜ በጥይት ይመታል። ኒፕሲ መሬት ላይ ከወደቀ በኋላ ሻይቲ ወደ ኒፕሲ ተጠግቶ ጭንቅላቱን በጥይት ይመታዋል። በእግሩም መልሶ ጭንቅላቱን ይመታዋል። ከዛ ሮጦ ያመልጣል። ሻይቲ ኒፕሲን ሾቶት ከጨረሰ በኋላ ወደ መኪና ይሮጣል። የመኪናዋ ሾፌርም ይቺ ነበረች። ይቺ ሴት ሊፍት የሚባለውን የራይድ አገልግሎት የሚሰጠውን ድርጅት ሾፌር ነበረች። ወደ ኒፕሲ ሲመጣም እሷ ነበረች ያመጣችው። ኒፕሲ ከሾቶ በኋላም ሲያመልጥ እሷ ነበረች ይዛው ሄደችው። ግን መኪና ውስጥ ሻይቲ ሽጉጥ ይዞ ስታየው እንዴ ሰው ልትገድል ነው እንዴ? ምን እያረክ ነው? ተረጋጋ ምናምን ትለዋለች። እናም ሽጉጡን ያስቀምጠው። ግን ከዛ በፊት ከኒፕሲ ጋር ፎቶ ተነስታ ነበር። የቶክስ ድምፅ ከሰማች በኋላ ነበር ሻይቲ ወደ መኪናዋ ሮጦ የገባው። ከዛ ንኪው ሲለኝ ነካው ትላለች እሷ። ከዛ እቤት ገብታ በፌስቡክ ላይ ፖስት ያደረጉትን ተጠርጣሪ ይህ ልጅ እንደሆነ ፖስት ታያለች። እንዴ ይህ ልጅ ማውቀዋለሁ 911። ከዛ ከ2 ቀን በኋላ ይህ ልጅን ይዙታል። የት ቦታ ያዙት ካላችሁኝ እንደ አማኑኤል ያለ የአእምሮ ህሙማን የሚታከሙበት ኢንስቲትዩሽን ውስጥ። አሁን ደግሞ ትንሽ ወደ ኋላ ልመልሳችሁ ነው። ኒፕሲ በድሮ ህይወቱ የሮሊንግ ሲክስቲስ አባል ነበር ብያችኋለሁ። እናም ሮሊንግ ሲክስቲስ ውስጥ እያለ የሆነ ሰው ይታወቃል፣ ቢግ ዩ የሚባል ሰው። ቢግ ዩ ለኒፕሲ በጣም ብዙ ነገር አሳይቶታል፣ ብዙ ነገር አስተምሮታል። ከዘጌም የሚባለው ራፐር የሚያስተዋወቃቸው ቢግ ዩ ነበር። እናም ከአመታት በኋላ ቢግ ዩ እና ኒፕሲ ሀስል በየራሳችን መንገድ ብንሄድስ ይባባላሉ። ይህ ሀሳብ ያመጣው ኦፍኮርስ ኒፕሲ ነበረ። እናም ይህ ሰውዬ አልተመቸውም ሀሳቡ። ከኒፕሲ ጋር ውጥረት ላይ ነበሩ። እናም ሰዎች የኒፕሲ ሀስል ሞት የቢግ ዩ እጅ ሊኖርበት ይችላል ይላሉ። እኔ ግን እንደዛ አይደለም የምለው። ኒፕሲ ሀስል የዚህ ሰውዬ ዶክመንተሪ በመስራት ላይ ነበረ። ዶክተር ሰቢ ይባላሉ። ዶክተር ሰቢ ራሱን የቻለ ሌላ ቪዲዮ ሰራላችኋለሁ። ግን ዶክተር ሰቢ በባህላዊ መንገድ HIV የፈወሱ ሰውዬ ነበሩ። የአሜሪካን መንግስት ብቻ ሳይሆን የዓለማትን መንግስቶችን ደማቸው ቀጥ እንዲል ያደረጉ ሰውዬ ናቸው። የሜዲካል ኢንዱስትሪውን ሊያናጋ የሚችል ግኝት ነበር እኚህ ሰውዬ ይዘው የቀረቡት። HIV በራሱ እንዴት ሊያድን ይችላል ይህ ሰውዬ ብሎ ብዙ ጊዜ አስሯቸው ነበረ መንግስት። እናም በ2016 ላይ በእስር ላይ እያሉ ነበር ያረፉት ዶክተር ሰቢ። እናም ኒፕሲ በሞተበት አካባቢ በ2019 የዶክተር ሰቢ ዶክመንተሪ እየሰራ ነበር። እናም የዶክተር ሰቢ ዶክመንተሪ እየሰራ ነው ማለት ደግሞ ኒፕሲ ስለ ዶክተር ሰቢ ግኝቶችን ያውቃል ማለት ነበር በእነሱ አስተሳሰብ። እናም እዚህ ጋር ትንሽዬ የኒፕሲ ሀስል ሞት የመንግስት እጅ ሊኖርበት ይችላል ተብሎ ይገመታል። ብቻ እንደዛ ሆኖ ኒፕሲ ሀስል በሞተበት ቀን ሶሻል ሚዲያ ላይ የተናፈሰ ወሬ ነበር። ይህ ልጅ ኒፕሲን ከገደለው በኋላ ፊቱ በሴኪሪቲ ካሜራ ተይዞ ነበር። እናም በዜናዎች ምናምን በፌስቡክ ምናምን ተለቆ ነበር። የዛን ማታ የዚህ ልጅ እናቱ፣ አያቱ እና የልጁን እናት ቤታቸው ድረስ በመሄድ የኒፕሲ የጋንግ አባላቶቹ ማለት ነው ያደርጓቸዋል። ይህ ሶሻል ሚዲያ ላይ የተናፈሰ ወሬ ነው። በእርግጠኝነት ስለዚህ ነገር የዘገበ ዜና ጣቢያም ምናምንም የለም። ብቻ ሻይቲ ታስሮ ለፍርድ ቤት ከመቅረቡ በፊት ኒፕሲ ሀስልን የገደለ ልጅ መሆኑ ስለታወቀበት እስር ቤት ውስጥ እንዲህ እስኪሆን ፊቱ ይቀጠቅጡታል። እንደዛም ተቀጥቅጦ አልቀረም፣ ለ60 ዓመት ጽኑ እስራትም ይፈረድበታል። 50 ዓመት ኒፕሲ ስለገደለ ነው። 10 ዓመቱን ደግሞ ከኒፕሲ ጋር የነበሩ ጓደኞቹን ስላደረጋቸውም ጭምር ነበር። አልገደላቸውም፣ ግን ከፍተኛ የሆነ ጉዳት ስላደረሰባቸው።
ብቻ ቀን ሲደርስ ነገሮች እንዴት እንደሚገጣጠሙ የሆነ ነገር ልንገራችሁ። ብላክ ሳም የኒፕሲ ሀስል ወንድም ማለት ነው። የሱቁን ዙሪያ እንዳለ የታጠቁ ጓደኞቹን ይጠብቁት ነበር። ምክንያቱም ሰፈሩ ክሪንሻው ነው። እናም የዛን ዕለት ግን ወንድሙም አልነበረም፣ የሚጠብቁም ጓደኞቹ አልነበሩም። ሱቁ ውስጥ ካስተመር እያስተናገዱ ነበሩ። እሷን ክፍተት ተጠቅሞ ነበረ ሻይቲ ኒፕሲን የገደለው። ብቻ ሻይቲ በቅናት ተነሳስተው ነው ኒፕሲን የገደለው የሚሉ ሰዎችም አሉ። ምክንያቱም በ2018 የለቀቃትን ዘ ቪክትሪ ላብ የተሰኘችውን አልበሙን ደግሞ ለግራሚ ታጭታ ነበር። የዛን ጊዜ ሻይቲ ፍላይ ማክ በሚል የመድረክ ስሙ ሙዚቃ እየሰራ ነበረ፣ ግን ብዙ አልተሰማለትም። በቅናት ተነሳስተው ነው ኒፕሲን የገደለው ይላሉ። ብቻ የአቶ አስገዶም ልጅ በ33 ዓመቱ ነበር የሞተው። ሜይ ሂ ረስት ኢን ፒስ። ቪዲዮን ከተመቻችሁ ላይክ ግጩን፣ ፕላስ ምልክቷንም ተጫኑልኝ።